ሰላም ቅዱሳን እንደምን አላችሁ? እግዚአብሔርን ስለ ሁሉ እጅግ አድርገን እናመሰግናለን። ወንድማችሁ ቢኒያም እባላለሁ ከሃዛ ኢንተርናሽናል ቸርች። ዛሬ በአንድ ርዕስ እግዚአብሔር እንዲናገረን እንዲያስተምረን የጌታን ቃል ጥቂት ከእናንተ ጋር ልካፈል በዚህ አለው። የምናገርበት ሐሳብ ከሞት በኋላ በሚል ሐሳብ ላይ ጥቂት የጌታን ቃል አብረን እንካፈላለን። እግዚአብሔር እንዲናገረን እንዲያስተምረን ራሶቻችንን ዝቅ አድርገን በያለንበት ስፍራ ከኔ ጋር እንጸልያለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ ስለዚህ ሰዓት እናመሰግናለን። ቅዱስ ቃልህን ገልጠህ እንድትናገረን ከቃልህ እውነትን መገለጥን ጥበብንና እግዚአብሔር ሆይ ተስፋን እንድታሳየን በኢየሱስ ክርስቶስ ስም እንለምናለን። መጽሐፍ እንደሚናገር የቃሉ ፍቺ ያበራል ብላቴኖችንም አስተዋዮች ያደርጋል ተብሎ እንደተጻፈ እግዚአብሔር ሆይ ማስተዋልን የሚሰጥ ያንተ ቃል በመሐከላችን እግዚአብሔር ሆይ እንዲገኝ እንዲገለጥ እንዲበራልን በኢየሱስ ክርስቶስ ስም እንለምናለን። ደግሞ ቃልህን ሰምተን ከቃልህ የተነሳ ፍሬያማ ህይወት እንድንኖር በኢየሱስ ክርስቶስ ስም በጸጋ ህይወታችን እንድትረዳ እንድታግዝ እግዚአብሔር የዘላለም አምላክ በልጅ በኢየሱስ ክርስቶስ ስም እንጠይቃለን። በዚህ ሰዓት የቅዱስ መንፈስ መገኘት ከኛ ጋር ስላለ ስምህ የተባረከ ይሁን። ስለምታስተምረን ተመስገን በኢየሱስ ክርስቶስ ስም አሜን። ጥቂት የምናገርበት ሐሳብ ከሞት በኋላ የሚል ሐሳብ ላይ ነው የተወሰነ የምንነጋገረው። ብዙ ጊዜ ሞትን ስናስብ በአእምሯችን የሚመጣው ፖዚቲቭ የሆነ መልካም የሆነ ነገር አይደለም። በጣም ብዙ ሰው ሞትን ይፈራል። በምድር በሚኖርበት ዘመን የነፍስ ወይም መንፈስ ከአካል መለየት ሞት የምንለው ጉዳይ ፊዚካል ዴዝ በጣም ለብዙ ሰዎች አካላዊ ሞት አስፈሪ ነገር ነው። ስለዚህ ይህንን ሞት የእግዚአብሔር ቃል እንዴት ያየዋል? ስለ ሞት የእግዚአብሔር ቃል ምን ብሎ ተናግሯል? የሚያምን ሰው አካላዊ ሞት ሲሞት ወይም ደግሞ ነፍሱ ከአካሉ ከስጋው ስትለይ ምን ይሆናል? የማያምን ሰው በጌታ የማይታመን ሰው በዚህ መንገድ በሚያልፍ ሰዓት ምን ይሆናል ብለን የተወሰነ ሐሳቦችን ከእግዚአብሔር ቃል ለማንሳት እንሞክራለን። እርግጠኛ ነኝ ብዙዎቻችን ባለፍንባቸው መንገዶች በበርካታ ጊዜ በጣም የምንወዳቸውን ለልባችን የቀረቡ የቤተሰባችን አካል የሆኑ አንዳንዶቻችን ወላጆቻችንን፣ አንዳንዶቻችን ልጆቻችንን፣ አንዳንዶቻችን አብረውን በብዙ የቆዩ በጣም የምንወዳቸውን ጓደኞቻችንን፣ የቤተሰቦቻችንን አካል አብረውን ያገለገሉ ሰዎችን ለልባችን በጣም የቀረቡ ሰዎች በአንድም በሌላም መንገድ በምድር ላይ ያላቸውን ቆይታ ጨርሰው ነፍሳቸው ከስጋቸው ትለያለች ወይም ይሞታሉ። በዚህ ጊዜ ብዙዎቻችን እንጠይቃለን፣ እናዝናለን፣ በጣም እንከፋለን። ለመጽናናት ረጅም ጊዜ ሊወስድብን ይችላል። ነገር ግን የእግዚአብሔር ቃል ስለ ሞት ምን ይላል? ከሞት በኋላ ስላለው ሕይወት የእግዚአብሔር ቃል ምን ተናግሯል? የሚለውን ሐሳብ ፈጠን ፈጠን ብለን በጥቂቱ ለመመልከት እንሞክራለን። እንግዲህ ሞት የሰው ልጅ ሊለምደው የማይችል በጣም በተደጋጋሚ ቢያስተውለውም ቢያየውም ከቅርብም ከሩቅም ከሆኑ ሰዎች ዘንድ ሲከሰት ቢያየውም ሊለምደው ወይም ደግሞ ተረድቶት በቃ ጨርሼዋለሁ ሊለው የማይችል ጉዳይ ነው። ሁሉ ጊዜ አዲስ ነው። ሁሉ ጊዜ አቴንሽናችንን ስሜታችንን የሚጎዳ ጉዳይ ነው። ለዚህ ጥሩ ማስረጃ ሆኖ የምናገኘው በሉቃስ ወንጌል ምዕራፍ 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረበት ወቅት ለሚያስተምራቸው ደቀ መዛሙርትና ለሕዝቡ ምሳሌያዊ በሆነ መንገድ ያስተምር ስለነበር አንድ ምሳሌያዊ የሆነ ነገር ግን በጣም ትክክለኛ የሆነ ከሞት በኋላ ነፍስ ከአካል ከተለየች በኋላ ስለሚቀጥለው ዓለም ጥሩ የሆነ መገለጥን ያስተማረበት የገለጠበትን ስፍራ እንደ መነሻ መመልከት እንችላለን። ይሄ ቃል የሚገኘው በሉቃስ ወንጌል ምዕራፍ 16 ከቁጥር 19 አንስቶ እስከ ቁጥር 31 ባለው ክፍል ላይ ነው። ፈጠን ብዬ አነባለሁ። ቁጥር 19 እንዲህ ይላል። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ። ከባለጠጋውም ማዕድ ከሚወድቀውም ፍርፋሪ ሊጠግብ ይመኝ ነበረ። ውሾች እንኳ መጥተው ቁስሎቹን ይልሱ ነበረ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ
ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወትህ ሳለህ መልካም እንደተቀበልክ አስብ፣ አልዓዛር እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞች አሉኝና እነርሱም ደግሞ በዚህ ስቃይ ስፍራ እንዳይመጡ ይመስክርላቸዋል። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታን እንኳ አንድ ቢነሳ አያምኑም አለው። ክብር ለኢየሱስ ይሁን። ይሄ ያነበብነው ክፍል ሉቃስ ወንጌል ምዕራፍ 16 ከቁጥር 19 አንስቶ እስከ 31 ያለው ክፍል ነው። በዚህ ክፍል ላይ 2 ሰዎችን በልዩነት ጌታ ኢየሱስ ክርስቶስ በምሳሌ አቅርቧል። አንደኛው እጅግ በጣም ቀጭን የተልባ እግር ቀይ ልብስ የለበሰ በጣም ውድ የሆነ ልብስ ባለጠጎች በወቅቱ የሚለብሱትን የሚጌጡበትን ልብስ የለበሰ አልዓዛር የሚባል በምድራዊው ኑሮ በወቅቱ በነበረው ኑሮ እጅግ በጣም ባለጠጋ የሆነ ዕለት ዕለት በምቾት የሚኖር የሚወደውን ነገር እያደረገ የሚወደውን እየበላ የሚወደውን እየጠጣ በተደላደለና መልካም በሚባል ሕይወት የሚኖር የነበረ አንድ ባለጠጋ ሰው አልዓዛር የሚባል ሰው ነበረ። በዚህ ሰው ቤት ደግሞ ደጃፍ እንዲሁ ዕለት ዕለት አልዓዛር ተርፎት የሚጥለውን መብል ፍርፋሪውን እየተቀበለ የሚበላ በጣም በጉስቁልና በድህነት ምቹ ባልሆነ መንገድ የሚኖር አንድ ሰው እንደነበር መጽሐፍ ይነግረናል። ጌታ ኢየሱስ ክርስቶስ እነዚህን 2 ሰዎች በምሳሌ ነው አስቀምጦ የሚነግራቸው ለሚያስተምራቸው ሰዎች። ስለዚህ ይሄ አልዓዛር የሚባል ሰው ደግሞ ከባለጠጋው ቤት ደጃፍ ላይ በብዙ ጉስቁልና፣ በብዙ እጦት፣ በብዙ ረሃብ ሰውነቱ ላይ ከነበረ ደዌ የተነሳ ሰውነቱ ቆስሎ ውሾች ቁስሉን እየላሱት በብዙ መከራ ውስጥ ይኖር እንደነበር መጽሐፍ ቅዱስ ይነግረናል። እና መጽሐፍ ቅዱስ ምን ይለናል? ጌታ ኢየሱስ ክርስቶስ ሲያስተምር እንደዚህ አለ። ድሃው ሞተ አለ አልዓዛርን፣ መላእክትም ወደ አብርሃም እቅፍ ወሰዱት፣ ባለጠጋው ደግሞ ሞተና ተቀበረ አለ። እነዚህ ሰዎች በእንዲህ አይነት መንገድ ከኖሩ በኋላ ድንገት ሞት የሚባል ነገር እንደመጣ መጽሐፍ ቅዱስ ይነግረናል። ሞት በመጣ ጊዜ ይሄ ድሃ የነበረው ሰው አልዓዛርን መላእክት መጥተው ወደ አብርሃም እቅፍ ወሰዱታል። ይሄ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የመስቀል ሞት ያልሞተበት ጊዜ ነው። ገና ከመስቀል ሞት በፊት የተነገረ ክፍል ነው። ስለዚህ ከፍጥረት መጀመሪያ ጀምሮ እግዚአብሔርን ተስፋ የሚያደርጉ መሲሁን ተስፋ የሚያደርጉ በእርሱ የሚታመኑ ሰዎች በአጠቃላይ መልካም ያደረጉ ሰዎች የሚሄዱበት ስፍራ የአብርሃም እቅፍ በመባል ይታወቃል። ይሄ የአብርሃም እቅፍ ወይም አብርሃምስ ቦሰም የሚባለው ስፍራ ላይ መጡና መላእክቶች ይህንን ድሃ ሰው አልዓዛርን ይዘውት ሄዱ ይላል። መላእክት መጡ ቃለ ቢያንስ 2 ናቸው ማለት ነው። ምክንያቱም መላእክት የሚለው በግዕዙ ያበዛዝ መንገድ ከአንድ በላይ የሆነ ቁጥርን የሚያመለክት ስለሆነ የመጡት መላእክቶች ቢያንስ 2 እና ከዛ በላይ ናቸው። መጡና አልዓዛርን ይዘውት ወዴት ሄዱ? ወደ አብርሃም እቅፍ ሄዱ አለ። ይሄ ባለጠጋ ሰው ደግሞ ሞተና ምን አለ? ተቀበረ። ከተቀበረ በኋላ ባለጠጋው ሰው በሲኦል በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፏል። እንግዲህ እጅግ በጣም ምቾት በሌለበት ሲቃይ ባለበት በሲኦል ሆኖ እየተሰቃየ እያለ ይሄ ባለጠጋ ሰው ቀይ ልብስ በጣም ያማረ ቀጭን የተልባ እግር ልብስ ለብሶ በብዙ ምቾት የኖረ ሰው በስቃይ ስፍራ በሲኦል ሆኖ እያለ አሻቅቦ አየ ይላል። አሻቅቦ አየ ከተባለ ወደ ላይ አንጋጦ ነው የተመለከተው። የአብርሃምን እቅፍ ወይም ደግሞ አብርሃምና አልዓዛር የነበሩበትን ስፍራ አሻቅቦ ወደ ላይ ተመለከተና አብርሃምን አየው። ደግሞ ከአብርሃም ጋር በእቅፉ ማንን አየ? አልዓዛርን፣ ያ በቤቱ ደጃፍ ተኝቶ ከሱ ቤት የሚጣለውን ምግብ የሚበላውን ውሾች ቁስሉን የሚልሱትን ያንን ሰው አየና አሻቅቦ ተመልክቶ እንደዚህ አለ እየጮኸ፣ አብርሃም አባት ሆይ አለ ማረኝ አለው። በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። እባክህን አብርሃም ሆይ በቅፌ ያለው አንተ ዘንድ ያለውን በዚህ በእረፍት ስፍራ ያለውን ይሄንን እማቀውን ሰው አልዓዛርን በእጆቹ ውሃ አድርጎ ምላሴን እንዲያረጥብልኝ ከዚህ ስቃይ ከዚህ ከሚያቃጥል ነበልባል ስፍራ እረፍት እንዳገኝ ላክልኝ ብሎ ሲለምነው ስደድልኝ ብሎ ሲለምነው የእግዚአብሔር ቃል በቁጥር 24 ላይ ይነግረናል። ምዕራፍ 16 ቁጥር 5 ላይ
አብርሃም ግን ልጄ ሆይ አለው፣ አንተ በሕይወት ሳለ መልካም እንደተቀበለ አስብ፣ አልዓዛር እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህ ሁሉ ጋር ደግሞ ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወደ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። ምንድነው የሚለው? አሻቅቦ ነው ያየው። በሲኦል ያለው ባለጠጋው ሰው አብርሃምንና አልዓዛርን እባክህ ላክልኝ ሲለው አይሆንም፣ በምድር በነበራችሁ ሕይወት አንተ በብዙ ባለጠግነት በብዙ ምቾት የምትወደውን እያደረግ እንደፈለክ የኖርክ ሰው ነህ። ይሄ አልዓዛር ደግሞ ሳይመቸው በብዙ ስቃይ መከራን እየተቀበለ እንደኖረ ታውቃለህ። አሁን ያለበት ስፍራ የመጽናናት ስፍራ ነው ይለዋል ኢየሱስ ጌታ። ስለዚህ አንድ እግዚአብሔርን አምኖ በአብርሃም እቅፍ የነበረን ይህንን ሰው የመጽናናት ስፍራ እንዳለ መጽሐፍ ቅዱስ ገልጦ ይነግረናል። ኢየሱስ ክርስቶስ ጌታ። ስለዚህ በዚህ ለሱ መጽናናት ይሆንለታል። ወደ አንተ እንዳልከው ደግሞ አለ በእኛና በእናንተ መካከል ታላቅ ገደል አለ። እናንተም ወደኛ ልትመጡ አትችሉም ከሲኦል ወደ አብርሃም እቅፍ፣ እንደገና ከአብርሃም እቅፍ ወደ እናንተ ወደ ሲኦል ሰው ሊመጣ እንደማይችል ገደል አለ በመካከላችን፣ ስለዚህ ሊሆን አይችልም፣ ገደብ ተደርጓል ብሎ ይነግረዋል። ቁጥር 27 ላይ እንኪያስ አባት ወይ ወደ አባቴ ቤት እንድትሰደው እለምናለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸዋል። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። ክብር ለኢየሱስ ይሁን። ስለዚህ ይሄ በሲኦል እየተሰቃየ ያለው ባለጠጋ ሰው በምድር የነበረው ዕውቀቱ፣ በነፍሱ የነበረው ዕውቀት፣ ነፍስ ምንለው ስሜት ፈቃድና ዕውቀት ነው። በምድር የነበረው መረዳት እዛ የስቃይ ስፍራ ሲኦልም አብሮት እንደነበረ ከዚህ ክፍል እንረዳለን። ምን አለ? ወንድሞች አሉኝ አለው። አባት ወይ ምን አለኝ አለው? ወንድሞች አሉኝ። ስለዚህ ወደ ቤት እንድትሰደውና እነዚህ 5 ወንድሞቼ ወደዚህ ስቃይ ስፍራ እንዳይመጡ እንዲጠበቁ፣ ወንድማችሁ ባለጠጋው ሰው የሄደው ወደ ሲኦል ነው፣ ወደ ከፋ ስፍራ ነው። ስለዚህ ተከትላችሁ ወደዛ እንዳትሄዱ እንዲላቸው ላከውና ይንገራቸው ብሎ ሲጠይቀው እናያለን። ስለዚህ ይሄ ሰው ባለጠጋው ሰው በዚህ በሲኦል ያለው አካሉ አይደለም፣ ምክንያቱም አካሉ እንደሞተ ተቀብሯል። ነገር ግን ነፍሱ ነው ወዴት ሄደው? ወደ ሲኦል ሄደው። ነገር ግን ነፍሱ በዛ በሲኦል በስቃይ ስፍራ ሆና ትረዳለች። 5 ወንድሞች እንዳሉት ያውቃል። እነዛ ወንድሞች ደግሞ በእግዚአብሔር ያመኑ ሰዎች እንዳልሆኑ ያውቃል። እባክህን አልዓዛር ከየት ከአብርሃም እቅፍ ላከውና ወንድሞቼን ሄዶ ወንድማችሁ ወዳለበት ስፍራ እንዳትሄዱ ብሎ ይንገራቸው ብሎ ሲለምን፣ ይሄ ስፍራ አስከፊ እንደሆነ ይመስክርላቸው ብሎ ሲለምን እንመለከታለን። አብርሃም ግን ምን አለው? ሙሴና ነቢያት አሏቸዋል። ለእነዚህ ሰዎች የቀረበ ቃል አለ፣ ሕግና ነቢያት ተሰጥቷቸዋል። በእጃቸው ያለውን የእግዚአብሔርን ቃል ተረድተው እንደሚገባ መመላለስና መኖር ይችላሉ። ስለዚህ የሚመሰክርላቸው እግዚአብሔር በስልጣኑ የሰጣቸው ቃሉ ነው እንጂ ከሙታን በገነት ካሉ ሰዎች በአብርሃም እቅፍ ካለ ሰው አንድ ሰው ስለተላከላቸው ወደ እግዚአብሔር መንገድ ይመለሳሉ ብለን እንዳታስብ። ስለዚህ ሕግና ነቢያት አላቸው፣ ሙሴና ነቢያት አሏቸው ብሎ ሲነግረው እንመለከታለን። እንዲህ ብሎ መለሰለት በዛን ጊዜ ይሄ ባለጠጋ ሰው አይደለም አብርሃም አባት ወይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለው። ሙሴና ነቢያትን የማይሰሙ ከሆነ ከሙታንም አንዱ እንኳ ቢነሳ አያምኑም አለው። ክብር ለኢየሱስ ይሁን። ስለዚህ የዚህ የባለጠጋ ሰው ነፍስ በምድር በኖረበት ጊዜ የነበረውን ሁኔታ፣ ወንድሞቹን አለማመናቸውን የነበሩበትን ሁኔታ በደንብ ይረዳል። እንደገና ደግሞ ይሄ የሄደበት ስፍራ የገባው በአካሉ ሳይሆን በነፍሱ ነው። ነገር ግን በነፍሱ ስቃይ እየተቀበለ ነው። ያ ቦታ እጅግ የማይመች ነበልባል ያለበት፣ ስሜትን የሚጎዳ እረፍት የማይሰጥ የጭንቀት ቦታ፣ የመከራ ቦታ እንደሆነ ተረድቷል። ለዚህ ነው እኔ ወዳለሁበት ቦታ ማንም አይምጣል፣ ወንድሞቼ 5 ናቸው፣ ወደዚህ እንዲመጡ አትፍቀድ፣ እባክህን አልዓዛርን ላከውና ይንገራቸው ብሎ ሲጠይቅ ከመጽሐፍ እንረዳለን። እንግዲህ በመጽሐፍ ቅዱስ ውስጥ አካሄዱን እንደ እግዚአብሔር ሐሳብ ያደረገው ይሄ ድሃ የነበረ ሰው ቀጥታ የሄደው ወደ አብርሃም እቅፍ። በአዲስ ኪዳን ይሄ የአብርሃም እቅፍ የምንለው ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል እና በአብርሃም እቅፍ ተጠብቀው የነበሩ በመሲሁ ተስፋ ያደረጉትን የጻድቃን ነፍሳት በሙሉ በምርኮ ድል አድርጎ ወደ ገነት እግዚአብሔር ባለበት ከእርሱ ጋር እንዲኖሩ ጌታ ኢየሱስ ክርስቶስ በዚያ ድል አድርጎ እንደወሰዳቸው ኤፌሶን 4 ይነግረናል። የማረከው ምርኮ የእነዚህን ሰዎች ነፍስ ነው። እንደገና ደግሞ በስሙ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው አዲስንና ሕያውን መንገድ እንደመረቀ የዕብራውያን ጸሐፊ ደግሞ ያስረዳናል። ስለዚህ ይሄ
የአብርሃም እቅፍ የምንለው ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ገነት ወይም ፓራዳይዝ የምንለው ስፍራ ነው። ይሄ ስፍራ በኢየሱስ ክርስቶስ አምነው ድነው አካላዊ ሞትን የሞቱ ወይም ደግሞ ከስጋቸው ነፍሳቸው የተለየች ሰዎች ዘላለማዊ የሆነ ፍርድ ተደርጎ እግዚአብሔር በአዲስቱ ኢየሩሳሌም አዲስ ሰማይና አዲስ ምድርን አድርጎ ቅዱሳንን እስከሚቀበል ድረስ በዛ የሚቆዩበት ስፍራ ነው። ሲኦል ደግሞ እንደዚሁ የእሳት ባህር ፍርድ እስከሚደረግ ድረስ ከእግዚአብሔር ጋር ጥል የሆኑ በክርስቶስ ጋር የሆኑ ሰዎች የሚቆዩበት ማቆያ ስፍራ ነው። ስለዚህ እነዚህን ሁለት ሰዎች ተጠቀመና የሞትን ምንነት ጌታ ኢየሱስ ክርስቶስ ምሳሌያዊ በሆነ መንገድ በጣም በሚደንቅ ሁኔታ አስረዳ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህ ምስኪን ሰው በአብርሃም እቅፍ ነበረ። አሁን ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ገነት የምንለው የእግዚአብሔር መገኘት ወዳለበት ስፍራ ሲወስደው እንመለከታለን በሚደንቅ መንገድ። ባለጠጋው ሰው ደግሞ በምድር በነበረበት ወቅት እያንዳንዱን ነገር ተረድቶ እባክህን ሰው ላክ ብሎ ሲጠይቀው መጽሐፍ ቅዱስ ይነግረናል። እንግዲህ መጽሐፍ ቅዱሳችን በአዲስ ኪዳን በተለይም በዕብራውያን 9:27 ላይ ስለ ሰው ልጆች ሲናገር ለሰው ልጆች የተመደበ ነገር አለ። ክብር ለኢየሱስ ይሁን። አንድ ጊዜ ሞት፣ ከዛ በኋላ ደግሞ ፍርድ ተወስኗል፣ ተመድቧል ብሎ ይናገራል። ስለዚህ ከሞት በኋላ ህይወት አለ። አንድ ሰው በምድር በሚኖር ሰዓት አካላዊ ኖሮ ከጨረሰ በኋላ ነፍሱ ከስጋው ስትለይ የሚቀጥል ሌላ ዓለም አለ። ሞትን አንዳንድ ሰዎች ፍጹም መጥፋት ነው ብለው የሚረዱ ሰዎች አሉ። በዚህ ዘመን አንሃይሌሽን ነው፣ ወይም የአንድ ሰው ህይወት በምድር ላይ አካሉ በሚሞት ሰዓት ያ ሰው ኤግዚስት ማድረግ ያቆማል። ከዛ በኋላ ያ ሰው ስብዕና አይኖረውም፣ ህይወት አይኖረውም፣ መገኘት አይኖረውም፣ እንዳልነበረ ሆኖ ይቆጠራል ወይም አናይሌት ያደርጋል የሚል አመለካከት ያላቸው ሰዎች አሉ። መጽሐፍ ቅዱስ ግን እንደዚህ አያስተምርም። ከሞት በኋላ የሚቀጥል ዘላለማዊ ህይወት እንዳለ ይነግረናል። በክርስቶስ ኢየሱስ ያመንና በመሲሁ ተስፋ ያደረግን ከሆነ በእርሱ ሞትና ትንሣኤ አምነን የዳንን ከሆነ ለዘላለም ህይወት በደስታ በእግዚአብሔር መገኘት ውስጥ የእግዚአብሔር ክብርና ህልውና ባለበት በእግዚአብሔር መንግስት መኖር አለ። እንዲሁ ደግሞ ክርስቶስ ኢየሱስን የህይወታችን አዳኝና ጌታ አድርገን ሳንቀበል ያለፍን እንደሆነ ደግሞ ለዘላለም የሚቆይ ስቃይና ፍርድ እንዳለ መጽሐፍ ቅዱስ ያስረዳናል። ለዚህ ነው የዕብራውያን ጻፊ 9:27 ላይ አንድ ጊዜ ህይወት ከዛ በኋላ ፍርድ አለ ብሎ በምዕራፍ 9 ቁጥር 27 ላይ የሚነግረን። እንዲሁ ደግሞ ሉቃስ 23 ላይ በቁጥር 43 ካስተዋላችሁ ጌታ ኢየሱስ ክርስቶስ በመስቀል ተሰቅሎ እያለ ሁለት ወንበዴዎችን አመጡና በግራና በቀኙ ሰቀሉ። አንደኛው ወንበዴ አንተ የእግዚአብሔር ልጅ ከሆንክ እኛንም ራስህንም አድን ብሎ በንቀትና በስድብ ቃል ጌታ ኢየሱስ ክርስቶስን ያናገረው ነበረ። በዛን ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ያደምጥ ነበረ። ሌላኛው ወንበዴ ደግሞ እንደዚህ ብሎ ሲመልስለት እናያለን። እኛስ በኃጢአታችን ነው በመስቀል ላይ የተንጠለጠልነው፣ ፍርድን ሞትን እየተቀበልን ያለ ነው። ይሄ ሰው ግን ኃጢአትን አላደረገም። እባክህን በመንግስትህ አስበኝ ብሎ ሰቱን በመስቀል ላይ ተንጠልጥሎ ባለው በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ሲያደርግ ከሉቃስ 23 እንረዳለን። በዚያን ጊዜ እንደዚህ አለው፣ እውነት እውነት እልሃለሁ ዛሬ ማታ በገነት ከኔ ጋር ትሆናለህ አለ። ገነት ወይም ፓራዳይስ የሚለውን ቃል ጌታ ኢየሱስ ክርስቶስ ሉቃስ 16 ላይ የአብርሃምን እቅፍ የነገረን እሱ ራሱ ነው። እንደገና ደግሞ ሉቃስ 23 ላይ ከሞቱ በኋላ የሚመጣው ደግሞ መቆያ ስፍራ፣ ጻድቃን ሰዎች በሱ ያመኑ ሰዎች የሚከርሙበት ስፍራ ገነት እንደሆነ ፓራዳይዝ እንደሆነ ራሱ ዛሬ ማታ በገነት ከኔ ጋር አብረኸኝ ትሆናለህ ብሎ ገልጦ ሲናገረው ከሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የእግዚአብሔርን ቃል ማየት እንችላለን። ስለዚህ በምድር በምንኖርበት ወቅት እንደ አማኝ እንደ ክርስቲያን ሞትን የምንረዳበት መንገድ እጅግ በጣም መሰረታዊ ነው። ምክንያቱም ለሞት ያለን መረዳት መጽሐፍ ቅዱሳዊ ካልሆነ፣ ለሞት ያለን መረዳት የእግዚአብሔርን ቃል ሉዓላዊ ስልጣን የማያስተናግድ ከሆነ ፍሬያማ የሆነ ህይወት፣ ፍሬያማ የሆነ አገልግሎት ልናገለግል እንቸገራለን። ለዚህ ነው በፊልጵስዩስ ምዕራፍ 1 ላይ ሐዋርያው ቅዱስ ጳውሎስ በጣም ለየት ባለ መንገድ ይህንን ስለ ሞት ያለን ምልከታ ይናገራል። እንደዚህ ይላል፣ በእነዚህም በሁለቱ እጨነቃለሁ አለ። ነፍሱ የምትጨነቅበት በሁለት ጽንፎች መካከል ነፍሱ የምታመጥበት ጉዳይ እንዳለ እየነገራቸው ነው ለፊልጵስዩስ ሰዎች። ልሄድ አለ
ከክርስቶስ ጋር ልኖር እናፍቃለሁ አለ። ከሁሉ ይልቅ እጅግ የሚሻል ነውና አለ። ነገር ግን በስጋ መኖሬ ስለእናንተ እጅግ የሚያስፈልግ ነው አለ። ኢየሱስ ክርስቶስ ጌታ። ሁለት ሐሳብ ያስጨንቀኛል፣ በእነዚህ በሁለቱ እጨነቃለሁ፣ የትኛውን እንደምመርጥ አላውቅም አለ። ልሄድ ከማን ጋር ልኖር አለ? ከክርስቶስ ጋር ልኖር። መሄድ ብሎ የሚጠቀመው ቃል ሞትን ነው። አዲስ ኪዳናችን ለሞት ሁለት ቃሎችን ነው የሚጠቀመው። አንደኛው ታናቶስ የሚል ቃል ነው በግሪክ፣ ሁለተኛው ደግሞ ኔክሮስ የሚል ቃል። ታናቶስ የሚለው ቃል ፊዚካል ዴዝን ወይም የነፍስን ከስጋ መለየት የሚያመለክት ሲሆን ኔክሮስ የሚለው ቃል በአብዛኛው አትኩሮ የሚገልጸው በተለይ በራእይ ምዕራፍ 21 ቁጥር 4 ላይ እንዳለው መንፈሳዊ ሞትን ወይም ደግሞ የነፍስን የመንፈስን ለዘላለም ሞት ተላልፎ መሰጠትን ነው። ስለዚህ እዚህ ስፍራ ላይ ልሄድ እናፍቃለሁ ይላቸዋል። ነፍሴ መንፈሴ ከአካሌ እንድትለይ፣ ምክንያቱም ስሞት ከጌታ ጋር ስለሆነ ሆነው ልሄድ እናፍቃለሁ። አንደኛው ይሄ ነው የሚያስጨንቀኝ ሐሳብ። ሁለተኛው ደግሞ በዚህ ብቆይ እድሜ ቢረዝም አካላዊ ህይወቴ ቢቀጥል ለቤተ ክርስቲያን እጠቅማለሁ፣ እናንተን እጠቅማለሁ፣ አገለግላችኋለሁ፣ በውስጤ ባለ በእግዚአብሔር ጸጋ እናንተን አንጻለሁ። እነዚህ ሁለት ነገሮች እጅግ በጣም በውስጤ ያስጨንቁኛል ብሎ ሞትን በተመለከተ በሚገርም አይነት መንገድ ከእግዚአብሔር ጋር መሆን ከጌታ ጋር መሆን እንደሆነ፣ በአካል የነፍስ መለየት ከጌታ ጋር ነፍስ መሆኗ እንደሆነ ገልጦ በቤተ ክርስቲያን ላሉ ሰዎች ሲናገር እናያለን። ኢየሱስ ክርስቶስ ጌታ ነው። እንዲሁ ደግሞ ሐዋርያው ቅዱስ ጳውሎስ በቆሮንቶስ መጽሐፍ ላይ በተለይም በሁለተኛ ቆሮንቶስ ምዕራፍ 5 ላይ ይህንኑ ሐሳብ ሰፋ ባለ መንገድ ያነሳል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ማለት ነው ከቁጥር 1 ጀምሮ እስከ 10 ባለው ክፍል። ይሄ ክፍል ስለ ሰማያዊ መኖሪያ ወይም ደግሞ ምድራዊ ህይወታችንን ጨርሰን ነፍስ ከስጋ በምትለይ ወቅት ስለሚቀጥለው ዓለም ስለሚቀጥለው ህይወት ከሞት በኋላ ከሞት ቀጥሎ ስላለው ዓለም ገልጦ የጻፈበት ወይም ያስተማረበት ክፍል ሆኖ እናገኘዋለን። ቁጥር 1 እንደዚህ ይላል፣ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ አለ። አካላችንን ነው የሚያወራው፣ ፊዚካል ቦዲያችንን ነው የሚያወራው። በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለንና አለ። ክብር ለኢየሱስ ይሁን። በዚህ ውስጥ በእውነት እንቃትታለንና አለ። በዚህ ምድራዊ ድንኳን ውስጥ ሆነን እንቃትታለን። የሚቃትት ሰው አንድ ተስፋ የሚያደርገው ነገር አለ፣ ሊጨብጥ የሚፈልገው ነገር አለ፣ የሚዘረጋለት ነገር አለ፣ ደግሞ ሊለቀው የሚፈልገው ነገር አለ። የተሻለውን የሚበልጠውን የከበረውን ለመያዝ የሚያንሰውን ለመልቀቅ የሚፍጨረጨር ሰው ነው፣ የሚያምጥ ሰው ነው የሚቃትት ሰው የሚባለው። ስለዚህ በዚህ ምድራዊ ድንኳን ውስጥ ሆነን እንቃትታለን ይልና ቁጥር 3 ላይ ከሰማይም የሚሆነውን መኖሪያችንን እንድንለብስ አለ። ኢየሱስ ጌታ ነው። መኖሪያችን የምንለብሰው ነው አለ። ሰው ልብስን እንደሚያጠልቅ የምናጠልቀው የምንለብሰው የሚያወራው ስለ ትንሣኤ አካል እንናፍቃለንና አለ። ለብሰን ራቁታችንን አንገኝም አለ። እርቃናችንን አንሆንም። የምንለብሰው አካል አለ። በላያችን የሚመጣ ዘላለማዊ የሆነ አካል አለ። ክብር ለኢየሱስ ይሁን። ይሄንን ነው እናፍቃለን ብሎ ቁጥር 4 ላይ በእውነትም የሚሞተው በሕይወት ይዋጥ ዘንድ አለ። ይሄ የሚሞተው የሚበሰብሰው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን እንቃትታለን አለ። ለመገፈፍ አይደለም የምንቃትተው፣ ለመልበስ ነው አለ። ይሄ የሚሞተው ሕያው በሆነ አካል እንዲዋጥ አለ። ይሄ የሚበሰብሰው በማይበሰብስ የሚሞተው በማይሞተው እንዲተካ ሕይወት መጥቶ እንዲውጠው ዘላለማዊ መኖሪያችን የሆነውን የክብር አካል እንድንለብስ እንቃትታለን። ለዚያ ነው የምንቃትተው፣ ለመገፈፍ ሳይሆን ለመልበስ ነው አለ። የምንለብሰው ደግሞ የሚሞተው ጊዜያዊው የሚጠፋው ሳይሆን የማይጠፋ ዘላለማዊ ለዘላለም የሚኖር ነው ብሎ ይገልጥልናል። ቁጥር 5 ላይ ነገር ግን ለዚሁ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠናል። ክብር ለኢየሱስ ይሁን። ስለዚህ እንደምንለብስ የምናውቀው፣ እንደማንገፈፍ እንደምንለብስ የምናምነው፣ ሕይወት ያለበትን አካል እንደምንለብስ የምናምነው፣ ለዘላለም የሚኖርን የማይጠፋን አካል እንደምንለብስ የምናምነው አለ። መያዣ ሰጥቶናል፣ ቀብድ ሰጥቶናል። መንፈሱ በእኛ ጋር መሆኑ፣ መንፈሱ ከእኛ ጋር ማደሩ፣ በውስጣችን የእግዚአብሔር መንፈስ ለእኛ መሰጠቱ የሚመሰክርልን ነገር አለ። ኢየሱስ ክርስቶስ ጌታ ነው። እንግዲህ ቁጥር 6 ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆንን አለ። ክብር ለኢየሱስ ይሁን። ታምነናል፣ ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል አለ። እንግዲህ በስጋ ስንኖር ከጌታ ተለይተን በስደት እንዳለን ይሰማናል፣ እሱን እናውቃለን አለ። ደግሞ ከዚህ ከስጋ ስንለይ ከጌታ ጋር መሆን እንደሆነ እንረዳለን። ስለዚህ
አሁን ያለነው ይሄ አካላዊ ህይወታችን በምድር የምንኖረው ኑሮ ነፍሳችን ከስጋችን ጋር አንድ ላይ ሆና የምትኖርበት ኑሮ ተሰዳ ነው ያለችው ነፍሳችን አለ። ተሰደን እንዳለን እንረዳለን። ለምን? እስትንፋሳችንን ከሰጠን ከእግዚአብሔር ከማደሪያው በዚህ በምድር ላይ መተን በዚህ አካል ውስጥ ተቀምጠን እንደምንኖር እንረዳለን። ኢየሱስ ክርስቶስ ጌታ ነው። ከዚህ አካል በወጣን ቀን አካላዊ ሞትን በሞትን ቀን ግን ከጌታ ጋር እንደሆንን እናውቃለን፣ ታምነናል። ይልቁንም ከስጋ ተለይተን በስደት መኖር በጌታ ዘንድ ማደር ደስ ይለናል። በአጭር ቋንቋ እያለ ያለው ከዚህ ስጋ ስንለይ ስንሞት ማለት ነው፣ ደስ ይለናል። ኢየሱስ ክርስቶስ ጌታ ነው። ለምን? ከዚህ አካል መለየት ከጌታ ጋር ማደር ነው። በዚህ አካል ውስጥ ግን መያዝ በስደት መኖር ነው። ከጌታ ተለይቶ ርቆ መኖር ነው። የእግዚአብሔርን ክብር የእግዚአብሔርን ሕልውና ፍጹም የሆነውን ዓለም ሳይቀምሱ ተለይቶ በዚህ መቆየት ነው ብሎ ገልጦ ይናገራል። ቁጥር 9 ስለዚህ ደግሞ ብናድር አለ ወይም ተለይተን ብንኖር እርሱን ደስ የምናሰኝ ልንሆን እናውቃለን አለ። ክብር ለኢየሱስ ይሁን። ስለዚህ በምንኖርበት ኑሮ እሱን ማስደሰት እንዳለብን ይነግረንና ቁጥር 10 የምፈልገው ይህንን ነው። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ አለ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ፊት ልንገለጥ ይገባልና። ቅድም በዕብራውያን 9 ቁጥር 27 ላይ ለሰው ሁሉ አንድ ጊዜ ሞት ከዛ በኋላ ደግሞ ፍርድ እንደተመደበ እናውቃለን የሚል ቃል አንስተን ነበር። ስለዚህ መልካም ቢሆን አለ ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ፊት ልንገለጥ ይገባናል። ይህንን የክርስቶስ ፍርድ ወንበር ወይም the judgment seat of Christ አዲስ ኪዳናችን በተጻፈበት የግሪክ ትራንስሌሽን the bema seat of Christ ብሎ ያስቀምጠዋል። ይሄ ቤማ የሚለው በጥንት ግሪካውያን ዘንድ ውድድርን ሩጫን ይሮጡ የነበሩ ሰዎች የሚዳኙበት የዳኝነት ወንበር ነው። እንደ ዳኛ ሆነው ያሸነፉ ሰዎችን ቅድሚያ የጨረሱ ሰዎችን የሚሸልሙ ደረጃቸውን የሚነግሯቸው ሰዎች የሚቀመጡበት ቦታ ነው ያ ቤማ ሲት የሚባል። ስለዚህ ያንን ቋንቋ ይዋስና የክርስቶስ ፍርድ ወንበር እንዳለ ይነግረናል። ይሄ በሱ አምነው ለሞቱ ሰዎች ለዘላለም መኖርና መጥፋታቸውን የሚወስን ፍርድ ሳይሆን ድነታቸውን ከተቀበሉ በኋላ በሚገባ ማገልገላቸውን በሚገባ መኖራቸውን በተመለከተ አክሊልን ከሱ ዘንድ የሚሸለሙበት ስፍራ እንደሆነ ጊዜ እንደሆነ በክርስቶስ ፍርድ ወንበር ፊት ልንቆም ይገባናል ብሎ ይነግረናል። እንዲሁ አንደኛ ቆሮንቶስ ምዕራፍ 3 ላይ ደግሞ ያንዳንዱ ሰው ስራ በእንጨትስ ቤቱን የሚሰራ አለ፣ ሌላው ደግሞ በወርቅ የሚሰራ በከበረ ድንጋይ የሚሰራ ቤቱን በገለባ የሚሰራ አለ እና በእሳት በተፈተነ ጊዜ ያንዳንዱ ሰው ስራ ይቃጠላል አለ፣ ነፍሱ ግን በጭንቅ እንደምትድን ይሆናል አለ። ስለዚህ ስራቸው አገልግሎታቸው የሚፈተንበትና ሽልማትን የምንቀበልበት ስፍራ እንደሆነ የክርስቶስን ፍርድ ወንበር ይነግረናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከሞት በኋላ ምን አለ? ህይወት አለ። ይሄ አካላዊ ሞት ወይም ደግሞ የነፍሳችን ከስጋችን መለየት ሞት ብለን የምንጠራው በተለየን ጊዜ በሉቃስ 16 ላይ እንደተመለከትነው መላእክቶች መጥተው ወደሚገባን ስፍራ ይወስዱናል። በጌታ አምኖ የኖረ ሰው ክርስቶስ ኢየሱስ የህይወቱ ጌታና መድህን አድርጎ ክርስቶስ ኢየሱስን የህይወቱ ጌታና መድህን አድርጎ የኖረ ሰው ወደ እግዚአብሔር ገነት ወይ ፓራዳይስ ተብሎ ለተጻፈልን ስፍራ ፍጹም የሆነ እግዚአብሔር መገኘት ወዳለበት ስፍራ በነፍሱ በመንፈሱ በዛ ስፍራ ይገባል። ኢየሱስ ጌታ ነው። ከመጽሐፍት እንደምንረዳው ይሄ ስፍራ ከፍርድ በኋላ በስተመጨረሻ ከምንገባበት ከአዲሲቱ ኢየሩሳሌም የተለየ ስፍራ ነው። ማቆያ ነው። ጊዜያዊ የሆነ የጻድቃን መክረሚያ ስፍራ እንደሆነ መጽሐፍ ቅዱስ ይነግረናል። እንዲሁ ደግሞ ጌታ ኢየሱስ ክርስቶስን ሳያምን ያለፈ ሰው ደግሞ ወዴት ይሄዳል? ሲኦል ወደሚባል ስፍራ ይሄዳል። ሲኦል ከእሳተ ባህር የተለየ ነው። ከፍርድ በኋላ ነው ወደ እሳተ ባህር የሚሸኙት። ምክንያቱም መጽሐፍ የመጨረሻው ጠላት ሞትና ሲኦል ነው፣ እነርሱም ወደ እሳተ ባህር ሲጣሉ አየው ስለሚል በራእይ መጽሐፍ ላይ ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ ከሞት በኋላ ያለው ህይወት በዚህ ምድር ባለን ሰዓት በመረጥነው ምርጫ ላይ ድነታችንን ለመቀበል በወሰነው ውሳኔ ላይ የተመሰረተ እንደሆነ የእግዚአብሔር ቃል አስረግጦ ባየናቸው ክፍሎች ላይ ይነግረናል ማለት ነው። ኢየሱስ ክርስቶስ ጌታ። ስለዚህ ከሞት በኋላ ህይወት አለ። ከሞት በኋላ የሚቀጥል ዘላለማዊ የሆነ መንግስት አለ። ኢየሱስ ክርስቶስ ጌታ። እስቲ ሁላችንም ዮሐንስ ወንጌል ምዕራፍ 5 ቁጥር 28 እና 29ን እንመልከትና ሐሳባችንን እናጠቃልላለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 28 እንዲህ ይላል፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣
መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቋል። በየት ያሉ? በመቃብር ያሉት ነፍሳቸው ከሥጋቸው የተለየ የሞቱቱ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር እንመለከታለን። ኢየሱስ ክርስቶስ ጌታ ነው። ይህንን ድምፅ የሚሰሙት መቼ ነው ብለን ካየን በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 ንጥቀትን በተመለከተ በሚናገረው የእግዚአብሔር ቃል ክፍል ላይ እኛ በሕይወት ያለን በጌታ ሆነው ያንቀላፉትን አንቀድምም፣ በዚያን ጊዜ እነርሱ ጌታ ራሱ ይዟቸው ይመጣል ብሎ ይናገራል። ምን ማለት ነው? በጌታ ሆነው ያንቀላፉ ሰዎች ነፍሳቸው ሞትን እንቅልፍ ይለዋል፣ በእግዚአብሔር ገነት አለ። የቤተ ክርስቲያን መነጠቅ በሚሆን ሰዓት እነዚህ ቀድሞ በጌታ ሆነው ያንቀላፉ ሰዎች አብረውት በደመና ይመጣሉ። እኛ ደግሞ በሕይወት ያለን አማኞች በቅጽበት ክብር ለኢየሱስ ይሁን እንለወጣለን። ምን ማለት ነው? ይሄ የሚሞተው የማይሞተውን፣ ይሄ የሚጠፋው የማይጠፋውን፣ ይሄ የሚበሰብሰው የማይበሰብሰውን ለብሰን ጌታን ለመቀበል በደመናት ላይ በቅጽበት እንነጠቃለን ብሎ የሚናገረው ክፍል አለ። ሙታን ድምፁን ይሰማሉ የሚለው የእግዚአብሔርን ልጅ ድምፅ ሰምተው ነው ምን የሚሉት የሚነሱት። ነፍሳቸው በገነት አለች፣ አካላቸው ግን በምድር በስብሷል። ንጥቀት በሚሆን ሰዓት ግን የነዛ ሰዎች አካል በትንሣኤ አካል ሆኖ በገነት ካለው ነፍሳቸው ጋር ጆይን የሚያደርግበትና በእግዚአብሔር ክብር መሲሁን ለመቀበል በደመና የሚነጠቅበትን ስፍራ አብረው ይመጣሉ ብሎ በሚናገረው ክፍል ላይ የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18 ባለው ክፍል ላይ ይነግረናል። ስለዚህ ከሞት በኋላ ሕይወት አለ። ምን አይነት ሕይወት ብለን ስንጠይቅ መልካም ያደረጉ ለሕይወት ትንሣኤ ነው አለ። ክፉ ደግሞ ያደረጉ ለፍርድ ትንሣኤ ይመጣሉና አለ። የሕይወት ትንሣኤ የሚለው ከንጥቀት በኋላ በአየር ላይ የበጉ ሰርግ ይሆናል። ከአርማጌዶን ጦርነት በኋላ ደግሞ ከ7 ዓመት መከራ በኋላ ወይም 7ኛው ሱባኤ ወይም የያዕቆብ መከራ ከሚባለው የዛ የ7 ዓመት የአመፅ የመከራ ጊዜ በኋላ በምድር ላይ የ1000 ዓመት መንግስት ይኖራል። በ1000 ዓመት መንግስት መጨረሻ ደግሞ የነጭ ዙፋን ፍርድ ይኖራል። አዲስ ሰማይና አዲስ ምድር ይሆናል። ለዘላለም በአዲሲቱ ኢየሩሳሌም የእግዚአብሔር ክብር ባለበት በዚያ መኖር ይሆናል። ስለዚህ የሚኖሩለት የከበረ ፍጻሜ አለ። ለሕይወት ትንሣኤ ይነሳሉ ብሎ ይናገራል። ደግሞ ክፉ ያደረጉ ለፍርድ ትንሣኤ ይነሳሉ ብሎ ይናገራል። ያደረጉ የሰሩ የሚለው ቃል በስራ መዳንን ወይም በመልካም ስራ መዳንን አያመለክትም። ምክንያቱም እዚሁ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ስራ ሲናገር ስራው በላከው በኢየሱስ ክርስቶስ እንድታምኑ ነው ብሎ ምዕራፍ 6 ቁጥር 28 ላይ ገልጦ ይነግረናል። ምንድነው ስራው ካላችሁ ስራው በላከው በመሲሁ እንድታምኑ ነው ይላል። ስለዚህ በመሲሁ ያመነ ለሕይወት ትንሣኤ ይነሳል፣ ያላመነ ደግሞ ለፍርድ ትንሣኤ ይነሳል እንደ እግዚአብሔር ቃል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንደ አማኝ ወንጌል እንደገባው ኢየሱስ ክርስቶስን እንዳመነ ሰው አካላዊ ሞት ወይም የነፍሳችን ከስጋችን መለየት የምናይበት ስፍራ እንደሆነ ተረድተን ሐዋርያው ቅዱስ ጳውሎስ እንዳለ ያ የመጽናናት ስፍራ ነው። ኢየሱስ ክርስቶስ ጌታ ነው። አሁን በዚህ ስንኖር በስደት እንደሚኖር ነው የምንኖረው አለ። ከዚህ አካል ግን ከተለየን ከጌታ ጋር እንሆናለን አለ። ኢየሱስ ክርስቶስ ጌታ ነው። ስለዚህ መጽሐፍ ይላል to be absent from the body is to be present with Christ። ከዚህ አካል መጉደል፣ ከዚህ አካል መለየት ከክርስቶስ ጋር መሆን ነው። ያ ደግሞ የከበረ ስፍራ ነው። ሕያው የሆነ እግዚአብሔር መገኘት ያለበት ስፍራ ነው። መጽሐፍ እንደሚነግረን ኢየሱስ ክርስቶስ ጌታ ነው። እንዲሁ ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ ይህንን ሐሳብ በምዕራፍ 13 ላይ ያነሳዋል። ይህንን ሐሳብ በምዕራፍ አንደኛ ቆሮንቶስ ምዕራፍ 13 ላይ ስለ ፍቅር መጽሐፍን ክፍል ላይ ያነሳዋል። ቁጥር 9 እና ቁጥር 10 ላይ ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና። ቁጥር 10 ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል አለ። ክብር ለኢየሱስ ይሁን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ስለዚህ ይሄ ገነት ከጌታ ጋር መሆን ያለው ስፍራ ፐርፌክሽን ወይም ፍጹምነት ያለበት ስፍራ ነው። ከፍለን የምናውቅበት ከፍለን የምንረዳበት ሳይሆን እርሱ እኛን ባወቀን እውቀት እርሱን የምናውቅበት የፍጽምና ስፍራ ነው። ለዚህ ነው ሊሄድ ከእርሱ ጋር ሆን ዘንድ እናፍቃለሁ ብሎ የሚናገረው ኢየሱስ ክርስቶስ ጌታ ነው። ስለዚህ ከሞት በኋላ ሕይወት አለ ወይ? ለዘላለም ሕይወት ትንሣኤ ይሆንልናል፣ ወይም ደግሞ ለዘላለም ፍርድና ቅጣት ትንሣኤ ይሆንልናል።
ይህንን የሚወስነው ደግሞ በክርስቶስ ኢየሱስ ማመን አለማመናችን ነው። ለዚህ ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ኢየሱስ ክርስቶስ ጌታ ነው። ስለዚህ በልጁ በማመን ኢየሱስ ክርስቶስ የሞተው የተቀበረው በሶስተኛው ቀን ሞትን ድል አድርጎ የተነሳው ለኔ ነው። በስራ አልጸድቅም፣ እሱ በሰራልኝ ስራ በማመን ግን እንዲሁ በእምነት በጸጋ ድናለው ብለን ካመንን ከሞት በኋላ ለዘላለም ሕይወት ትንሣኤ ይሆንልናል። ለዘላለም ከእግዚአብሔር ጋር እንሆናለን። የእግዚአብሔርን መንግስት ኃይል፣ የእግዚአብሔርን መንግስት ፍጹምና የእግዚአብሔርን መንግስት ክብር እየመሰከርን በብዙ ድል እንኖራለን። ስለዚህ የሚቀጥል ሕይወት ከሞት በኋላ ስላለ ነፍስ እንዲሁ ከመኖር ወደ አለመኖር አትቀየርም። አናይሌት አታደርግም። ዝም ብላ አትጠፋም። ለዚህ ነው የመክብብ መጽሐፍ ጻፊ ንጉሥ ሰለሞን እንዲህ ብሎ ይናገራል። በሰው ልብ ውስጥ ዘላለምነትን አኖረ ይላል። በሰው ስፒሪት ውስጥ በሰው መንፈስ ውስጥ ዘላለምነትን ወይ ለዘላለም ሕይወት ወይ ለዘላለም ፍርድ መቀጠልን አኑሯል እግዚአብሔር። ስለዚህ ከሞት በኋላ ምን አለ? ሕይወት አለ። ይህንን ተረድተን የሚገባውን ውሳኔ ወስነን ጌታችን ኢየሱስ ክርስቶስን የሕይወታችን ራስ አድርገን እንደሚገባ እንድንኖር እግዚአብሔር እንዲረዳን እጸልያለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ጥቂት እንጸልይ። እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ስለ ቃልህ እናመሰግንሃለን። ይህንን ቃል ለሚሰማ ለማንኛውም አይነት ሰው እጸልያለሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም በልጅህ በኢየሱስ ክርስቶስ በማመን ለዘላለም ሕይወት የሆነን ትንሣኤ እንዲያይ እግዚአብሔር የዘላለም አምላክ ልቡን እንዲከፍት ሰው በልቡ አምኖ በአፉ መስክሮ ይድናልና ተብሎ እንደተጻፈ እግዚአብሔር የዘላለም አምላክ አንተ የሕይወት ራስ እንደሆንክ መጽሐፍ እንደሚል ስለ ሰው ልጆች ኃጢአትና በደል በመስቀል ላይ እንደተንጠለጠልክ እንደሞት በሶስተኛውም ቀን ከሙታን እንደተነሳ በማመን እንዲሁ በእምነት እግዚአብሔር ሆይ የእግዚአብሔርን የድነት ጸጋ እንዲካፈሉ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ ከጥፋት መንገድ፣ ከሞት መንገድ፣ ከተስፋ መቁረጥ መንገድ፣ ከእስራት መንገድ ማምለጥ እንዲሆንላቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር የዘላለም አምላክ አንተን አውቀው በላከው በልጅ በኢየሱስ ክርስቶስ ደግሞ አምነው መጽሐፍ እንደሚል እውነተኛ አምላክ ብቻ የሆንከውን አንተን እንዲያውቁ የላከውንም ልጅን ኢየሱስ ክርስቶስን እንዲያውቁ እንዲያምኑ እንዲድኑ ተብሎ መጽሐፍ እንደተጻፈ በኢየሱስ ክርስቶስም በዚህ የድነት መንገድ ላይ ደግሞ ያሉ በዚህ ቃል እንዲጽናኑ ከሞት በኋላ ሕይወት እንዳለ ተረድተው በምድር እግዚአብሔር በሰጣቸው ዕድሜ ሊፈጽሙ የሚገባቸውን የመንግስትን ሥራ እንደሚገባ ፈጽመው እንዲያልፉ ጸጋ እንዲበዛላቸው፣ ጥበብ እንዲበዛላቸው፣ ኃይል እንዲበዛላቸው በኢየሱስ ክርስቶስ ስም ጸልያለሁ። ስለሰጠን ጊዜ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን።